በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2016 ዓ.ም ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ካነበብኩት ርዕስ ሕማማት የተሰኘውን ክፍል 28 እነሆ። አዘጋጅ መምህር ዲያቆን ሄኖክ ኃይሌ፣ አቅራቢ እህታችሁ ወለተ ሥላሴ። ሕማማት እስከ መርሐ ግብሩ ፍጻሜ ታደምጡን ዘንድ በትህትና እንጠይቃለን። በእጅ መካከል ያለው ቁስል ምንድነው? በዕለተ ፍጥረት እግዚአብሔር በሰማያት ያሉትን ፍጥረታት በዝምታ ብቻ ከፈጠረ በኋላ አንዳች ባልነበረባት ምድር የፈጠራቸውን ፍጥረታት የሚዘረዝረው ኦሪት ዘፍጥረት እግዚአብሔርም አለ ይሁን፣ እግዚአብሔርም አለ ይከፈል፣ እግዚአብሔርም አለ ታስገኝ በማለት እግዚአብሔር በቃሉ ይሁን ይሁን እያለ የፈጠራቸውን የፍጥረታት ወገኖች ይዘረዝራል። እግዚአብሔር በዝምታውና በቃሉ ፍጥረታትን ሁሉ ፈጥሮ ከፈጸመ በኋላ በመጨረሻ ሁሉን ያሰናዳለትንና ከሁሉ ለይቶ ሊያከብረ የመረጠውን የሰው ልጅ በአርአያውና በአምሳሉ ሊፈጥር ወደደ። ይህንን ክቡር ፍጥረት ግን እንደ ሰማያውያን ፍጥረቱ በዝምታ ምድርን እንደሞሉት ፍጥረታቱ ደግሞ በቃሉ ሊፈጥረው አልፈለገም። ስለዚህ በአምላካዊ እጆቹ ከምድር አፈር አንስቶ በእጆቹ አበጀው። ሔዋንንም ከአዳም ነስቶ በእጆቹ ሰራት። ቅዳሴያችን የሰውን ልጅ ስለማክበር ጭቃ ይዞ ታየ እንደሚለው ልዑል እግዚአብሔር የሰውን ልጅ ከፍጥረታት ሁሉ አክብሮ በእጆቹ ፈጠረው። እግዚአብሔር ከፍጥረታት ሁሉ እንደ ሰው ያከበረው የለም። ይሁንና ከፍጥረታትም ሁሉ እንደ ሰው እግዚአብሔርን ያቃለለም የለም። ያከበረውን አምላክም በኃጢአት አቃለለ። በዕለተ ዓርብ የሆነው ደግሞ የባሰ ነው። ከፍጥረት ሁሉ አክብሮ አፈር ከምድር አንስቶ የፈጠረበትን የእግዚአብሔርን እጅ የሰው ልጅ በምስማር ቸነከረው። አዳምን የፈጠሩ እጆች በመስቀል ችንካሮች ተቸነከሩ። የጠፋውን አዳም ፍለጋ አዳም ሆይ ወዴት ነህ እያሉ በገነት የተመላለሱት አምላካዊ እግሮችም በመስቀል ችንካሮች ተቸነከሩ። ሰውን ወዳጁ አምላክ በወዳጆቹ በሰው ልጆች መካከል ሰው ሆኖ ቢገለጥ እጆቹ በችንካር ቆሰሉ። ነቢዩ ዘካርያስ ሰውም በእጅ መካከል ያለው ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። የተባለው ትንቢትም ተፈጸመ። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 6። የሰው ልጅ ዕፀ በለስን ሊቀጥፍ እጁን በመስደዱ ምክንያት እግዚአብሔር ሰው ሆኖ እጆቹን ለሕማም ዘረጋ። ይህም ነቢዩ ዳዊት በመዝሙሩ አስቀድሞ እጆቼንና እግሮቼን ቸነከሩኝ ብሎ በትንቢት የተናገረው ቃል ስለ ኢየሱስ ክርስቶስ መሆኑን የሚያሳይ ነው። መዝሙረ ዳዊት 21 ከቁጥር 16። ሰማዕቱ ዮስጢኖስ በኢየሱስ ክርስቶስ ከማያምን አንድ አይሁዳዊ ጋር ባደረገው ምልልስ ላይ እጆቼንና እግሮቼን ቸነከሩኝ የሚለውን የዳዊት ትንቢት ስለ ክርስቶስ የተነገረ አይደለም ትላላችሁ? ከክርስቶስ በቀር እጆቹና እግሮቹን የተቸነከረ ማን ነው? ወይም ንጉሥ ዳዊት ነውን? ይህንን እንዴት አታስተውሉም ብሎታል። ጌታችን ከተገረፈው ግርፋትና ከተንገላታበት የቀራንዮ መንገድ በኋላ ከመስቀሉ እንጨት ጋር በረጃጅም ምስማሮች መቸንከሩ እጅግ የማይነገር ስቃይ የሚያስከትል ነበር። ሮማውያኑ ይህንን ስቃይ ጠንቅቀው ስለሚያውቁም የሚሰቀለውን ሰው ከመቸንከራቸው በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህንንም የሚያደርጉበት የመጀመሪያው ምክንያት ሊቃውንት በአጭሩ ለቀኖት ወይም ለችንካር እንዲያዝልላቸው ብለው እንደሚገልጹት ጠጁ ከከርቤና ሐሞት ጋር ተቀላቅሎ ሲጠጣ የማፍዘዝ የማደንዘዝ ኃይል ስላለው የሚቸነከረው ሰው እየተወራጨና እየጮኸ እንዳያስቸግራቸውና እጆቹና እግሮቹ በድካም ዝለው እንዲቸነከሩ ለማድረግ ነው። ያፈዝዛልና ይጠጣ ዘንድ ወይንን ሰጡት። ወሀብዎ ይስታይ ወይነ ዘከመ ያስኦዝዝ እንዲል።
ሮማውያን በልማዳቸው ወይነ ጠጁን ለሚሰቀል ሰው የሚያጠጡበት ሁለተኛው ምክንያት ለችንካሩ ከማፍዘዝ ባሻገር የጠጣው ሰው ላይ የማስከር ኃይል ስላለው ከዚያ በኋላ ሕሊናው ስለሚለወጥ የሚደርስበት የመስቀል ላይ ስቃይ ሁሉ ሳይታወቀው እንዲያሳልፍና ሕማም እንዳይሰማው ስለሚያደርግ ነው። ስለዚህ በስቃዩ ምክንያት ለጥፋት ለቀረበውና ነፍሱን ለመረረው ሰው የወይን ጠጅ መስጠታቸው በመከራው ምክንያት የደረሰበትንና ጉስቁልናውን ከእንግዲህ ወዲህ አያስብ ብለው ነበር። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 6-7። ይህ ድርጊትም ምናልባትም አረማውያኑ ሮማውያን በመስቀል ሞት ለሚገድሏቸው የሚያደርጉት ብቸኛው ሰብአዊነትን የተሞላ በቅዱስ ሉቃስ አገላለጽ የሚያስገርም ቸርነት ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 2። በዚህ ልማዳቸውም ለጌታችን ሐሞትና ከርቤ የተቀላቀለበትን የወይን ጠጅ አቀረቡለት። በሲና ምድረ በዳ መራራውን ውሃ ያላጣፈጠው አምላክ በቃና ዘገሊላ ውሃውን ወደ መልካም የወይን ጠጅ ለለወጠው አምላክ እንደ ሐሞት መራራ የሆነ ከርቤን እንዲጠጣ አቀረቡለት። ጌታችንም አስቀድሞ በነቢዩ ዳዊት ለመብሌ ሐሞትን ሰጡኝ ተብሎ የተነገረው ትንቢት ስለ እርሱ እንደሆነ ይታወቅ ዘንድ ከሐሞቱ ቀመሰ። የሰው ልጅን ነፍስ በፍቅር ወዳጅ ሆይ ብሎ በፍቅር የጠራው ቸሩ መድኃኔዓለም ክርስቶስ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤ ተራራ ወደ ቀራንዮ ወጥቶ ከመራራው ከርቤ ቀመሰ። መዝሙረ ዳዊት 69 ከቁጥር 21፣ መኃልየ ምዕራፍ 4 ከቁጥር 6። ጌታችን በቤተልሔም በተወለደበት ዕለት በኮከብ ተመርተው የምስራቅ ነገስታት ወደ እርሱ መጥተው ነበር። እነዚህ ነገስታት ሳጥናቸውን ከመክፈታቸው በፊት ልባቸውን ከፍተው ከሰገዱለት በኋላ ያመጡለትን እጅ መንሻ በፊቱ አቀረቡለት። ሁለቱ ነገስታት በሕፃኑ ፊት ሳጥናቸውን ከፍተው ወርቅና ዕጣንን በማቅረብ ንጉሥነቱንና ክህነቱን የሚያመለክት ስጦታን ሲያቀርቡ፣ አንደኛው ንጉሥ ግን ለሕፃን የማይሰጥ የሚመስል የከርቤ ስጦታ በጌታችን ፊት አቀረበለት። የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 11። ይህ ስጦታ ግን እንደ ሌሎች ሕፃናት ሊኖር ብቻ ሳይሆን ስለ ሰው ልጅ ሊሞት የተወለደው ጌታ ስለሚቀበለው መራራ የሆነ ስቃይ የሚያመለክት ስጦታ ነው። በውዳሴ ማርያም ጸሎታችን ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤን አመጡለት። ወከርቤ ዘያትብዎ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ ብለን በውዳሴ ማርያም ጸሎታችን ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤን አመጡለት። ወከርቤ ዘይትወሃብ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ ብለን የምንጸልየው ለዚህ ነው። ዓመቱን ሙሉ እንደ መላእክት ለእግዚአብሔር የዕጣን መስዋዕት የምታቀርበው ኦርቶዶክሳዊት ቤተክርስቲያናችን ጌታችን መራራ ሞትን በቀመሰበት በሕማማት ሳምንት በዓርብ ስቅለትና በቀዳም ስዑር ዕጣን ማጠኗን ትታ እጅግ የሚከረክረውን ከርቤ ብቻ የምታጥነውም ይህንን ለማስታወስ ነው። ይህንን የሞቱ ምሳሌ የሆነ ከርቤን ጌታችን ቀመሰው እንጂ አልጠጣውም። ሞትንም ለ3 ቀናት ያህል ቀምሶት ወዲያው ከሞት ተነስቷል። ወታደሮቹ ለጌታችን ከርቤ የተቀላቀለበትን ወይነ ጠጅ ሲያቀርቡለት ትንቢቱ ይፈጸም ዘንድ ብቻ ቀምሶ መተው ሮማውያን የወይን ጠጁን ከሚያጠጡበት ዓላማ አንጻር ስናየው በእርግጥም ምክንያታዊ ነው። ጌታችን የወይን ጠጁን በምላሱ ከመቅመስ አልፎ በጠጥቶት ቢሆን ኖሮ ስለሚደነዝዝና ሕሊናውን ስለሚስት ከዚያ በኋላ የሚደርስበት ነገር ሁሉ አይሰማውም ማለት ነው። ይሆነ ማለት ደግሞ ጌታችን ከቀራንዮ ከደረሰ በኋላ በመስቀል ላይ የሚቀበላቸውን ስቃዮች ሁሉ በሚያደነዝዝ ነገር ምክንያት ሳይታወቀው ተቀበለ ማለት ይሆናል። በዚህም ምክንያት ጌታችን ለእኛ ሲል ተሰቃየ ብለን የምናስበውን የመስቀሉን ሕማም ሁሉ ትርጉም የሚያሳጣና ሰውነቱን ለቀዶ ሕክምና የሚቀደስ ሰው በማደንዘዣ ምክንያት ሳይታወቀው እንደሚቆስለውና እንደሚደማው ያለ ቁስል አይነት በሆነ ነበር። መድኃኔ ዓለም ክርስቶስ ግን ምንም እንኳን ለሰዓታት በዘለቀ ድብደባና ግርፋት እጅግ ቢዳክምም ስለ ሰው ልጅ ፍቅር የሚቀበለውን የመስቀል ላይ ሕማም በምንም አይነት ማደንዘዣ ሊቀንሰው አልወደደም።
የወደዳቸውን እስከ መጨረሻው ወደዳቸው የተባለለት ጌታ በመስቀል ላይም እስከ መጨረሻው መከራን በመቀበል ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 8። ስለዚህም በፈቃዱ በሮማውያን እጅ ለመቸንከር ወደደ። ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ጌታችን በሕያው ሞቱ ለአዳም ሕይወትን ይሰጥ ዘንድ ኃይሉን ወይም ለወታደሮቹ ያስገዛላቸው። ስለዚህም ያዙት። ዕፀ በለስን ለቀጠፉ እጆች ካሳ ይሆን ዘንድ እጆቹን በምስማር ለመቸንከር አሳልፎ ሰጠ። በፍርድ ሸንጎ ሰላም ሳለም እኛ ስለለበስነው ዕፀ በለስ ፋንታም ፊቱን ተመቶ ነበር። አዳም እግሮቹ ወደ ዛፉ በነፃነት ስለመሄዳቸው ፋንታም እግሮቹን ተቸነከረ። እኛ እንድንለብስ ጌታችን ተራቆተ። ሐሞትንና ከርቤን በመጠጣቱም የሰው ልጆች የተደፈንበትን በውስጣችን የገባውን የእባቡን መርዝ አጣፈጠልን በማለት ይናገራል። በኦርቶዶክስ ቤተክርስቲያናችን ትምህርት መሰረት ጌታችን የተቸነከረባቸው ችንካሮች 5 ናቸው። የችንካሮቹ ቁስሎች ብዛት ላይ ምንም የሀሳብ ልዩነት ባይኖርም ችንካሮቹ የትኞቹ ናቸው በሚለው ላይ ግን በቤተ ክርስቲያን ሊቃውንት ዘንድ ያቆጣጠር ልዩነቶች አሉ። የማያከራክረው የመጀመሪያው እውነታ ከ5ቱ ችንካሮች 3 ብቻ ምስማሮች መሆናቸው ነው። ቅዱስ ያሬድ የምስማር ችንካሮችን ቁጥር ለመመልከት በጸሎተ ሐሙስ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ እንዲል ሐዋርያቱን ሾመ፣ የአገልጋዮቹን እግር አጠበ፣ እናትም አባትም ሆናቸው፣ ጥበብን አስተማራቸው የሚል ክብርኢት የተቀኘ ሲሆን በ3 ቤት አድርጎ የተቀኘበት ምክንያት ለ3ቱ ቅንዋት ምሳሌ ይሆን ዘንድ ነው። ቅዱስ መስቀሉን አስቆፍራ ያገኘችው የንጉሥ ቆስጠንጢኖስ እናት ንግሥት እናታችን እሌኒም በወቅቱ እነዚህን 3 ምስማሮች አብራ አግኝታቸው ነበር። ከ3ቱ ችንካሮች አንዱን በመንገድ ሲሄዱ ማዕበል ተነስቶባቸው እያለ ወደ ባህሩ ሲጨምሩት ማዕበሉን እንደገሰጸላቸው፣ 2ቱን ደግሞ በዚያን ዘመን ንጉሥ የነበረው ልጇ በፈረሶቹ ልጓም ላይ እንዳደረጋቸው ዓለም አቀፉም ወደኛ የደረሰውም ታሪክ ያስረዳል። ከ3ቱ ምስማሮችም ሌላ የተቆጠሩ ችንካሮች የትኞቹ ናቸው በሚለው ላይ የተለያዩ ሀሳቦች አሉ። የኮፕቲክ ኦርቶዶክስ ቤተክርስቲያን 3ቱ ምስማሮችን ቆጥራ 4ኛ ጎኑን በጦር መወጋቱን 5ኛ ደግሞ የሾህ አክሊሉን ቆጥራ ታስተምራለች። ወይም ይሁንና የሾህ አክሊሉን ለብቻውን ብዙ ስለሆነ እንዴት እንደ አንድ ችንካር መቆጠር ይችላል? በጦር ጎኑን የተወጋው ከሞተ በኋላ ስለሆነስ እንዴት ከሕማማት ውስጥ ይቆጠራል? የሚል ጥያቄ ያስነሳል። የኢትዮጵያ ቤተክርስቲያን 5 ችንካሮች በሚለው ላይ ያላት አቋም እንዳለ ሆኖ በችንካሩ አቆጣጠር ላይ ይሄ ብቻ ነው የሚል ድምዳሜ ሳታስቀምጥ ቦ እለ ይቤሉ እንዲህም የሚሉ አሉ በሚለው የአማራጭ ትርጓሜ አካሄድ ሁሉንም ሀሳቦች አታስተናግዳቸዋለች። ቅዱስ አባ ጊዮርጊስ ደግሞ በጌታችን ሰውነት ላይ ያረፉትን 3 ምስማሮች ብቻ እንደ ችንካር ይቆጥርና 4ኛው የመስቀሉን ቋሚና አግዳሚ እንጨቶች የያዙበትን ምስማር 4 ኢናንአ የሚለውን ጽሑፍ የሰቀሉበትን ምስማር 5 ብሎ በመስቀሉ ላይ ያሉ የምስማር ቅርጽ ያላቸውን ብቻ ይቆጥራል። መጽሐፈ ቅዳሴ ትርጓሜ ደግሞ ሁሉንም ሀሳቦች በማስተናገድ ችንካሮቹን በ2 በእጆቹ እግሮቹን በ1 በደረቱ 1 ብሎ ቆጥሮ 4 ይልና አጥንቱ አይሰበርም በሚለው ጥቅስ ይህን ሀሳብ ሞግቶ እጅግና እግሮቹን የተቸነከረበትን ለየብቻው ቢሉ የተመቸ፣ በ1 ምስማር ነው ቢሉ ደግሞ ስቁረቱን ወይም የተበሳው ይቆጠራ ብሎ በ4 ይደመድማል። በሌላው የእኛ ሊቃውንት የችንካር አቆጣጠር ደግሞ ድርሳነ ማህያዊ ወፈትሁ ሀብለ እሙሐቅሁ ዘተአሰረ ቦቱ ምስለ መስቀል እንዲል
ከሶስቱ ምስማሮች ሌላ ጌታችንን ከመስቀሉ ጋር ለማጣበቅ የተደረገ እንደ ደጋን አይነት የብረት ዝናር 4 ብሎ ሲቆጠር በወታደሩ እጅ በጦር መወጋቱን ደግሞ 5ኛ አድርጎ ይቆጥራል። እነዚህ ሁሉ ድካምና ምርምሮች ሕይወታቸውን ነገረ መስቀሉን በመመርመር የሚያሳልፉ አባቶቻችን የመስቀሉን ነገር በምን ያህል መስጠት እንደሚመለከቱት የሚያሳይ ነው። ቆጠራውም የጌታችን ሕማሙንና የተቀበለበትን ስቃይ በመንፈስ ለመረዳትና ውለታውንም አንዳች ሳያስቀሩ ለመቁጠር የሚደረግ የፍቅር ብዛት የሚወልደው ምርመራ እንጂ ሃይማኖታዊ ይዘቱ ላይ ያለ ልዩነት አይደለም። ነገሩም ወደዚያ ታላቅ መንፈሳዊ ደረጃ የደረሱ ሰዎችን መረዳት የሚጠይቅ መሆኑ መታወስ ይኖርበታል። የጌታችን መቁሰሉ እስካላከራከረና ሁሉንም እስካስማማ ድረስ የቆሰለባቸውን ቦታዎች መቁጠር ብዙም አያስቸግርምና ሀሳቦቹ እንዳሉ እናስቀምጣቸዋለን። ሌላው ጉዳይ በቤተ ክርስቲያናችን ጌታችን የተቸነከረባቸው 5ቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ ኤደራ፣ ሮዳስ በመባል መጠራታቸው ነው። ይህ ስያሜ ሮማውያን ወታደሮች ጌታችንን ከመቸንከራቸው በፊት ለምስማሮቹ ስም እያወጡ ቸንክረውበታ ማለት እንዳልሆነና ከዘመናት በኋላ እነዚህን ቅንዋት ለመጥራት የወጣ ስያሜ መሆኑ ግልጥ ነው። ለእነዚህ ስያሜዎች በእኛ ቤተ ክርስቲያን በምንጭነት የሚጠቀሰው ከግብፅ ቤተ ክርስቲያን ከአረበኛ የተተረጎመውና እመቤታችን ባርቶስ በሚባል ሀገር የጸለየችውን ጸሎት የያዘው መጽሐፈ ባርቶስ የተሰኘ ጥንታዊ ጸሎት መጽሐፍ ነው። ይሁንና በግብፅ ቤተ ክርስቲያንም ሆነ በእኛ ቤተ ክርስቲያን ጌታችን የቆሰለባቸውን ችንካሮች ለመጥራት ከመጠቀማችን ውጭ ስለ 5ቱ ቃላት ትርጉም የሚሰጥ ማብራሪያ የለም። ከእኛ ቅዱሳን ሊቃውንት አባ ጊዮርጊስ ዘጋስጫ ብቻ እነዚህን ስሞች እንደ ቁጥር ተጠቅሞባቸዋል። ሳዶር ብሂል አሃዱ ወአላዶር ብሂል ካልዕ ወይም ሳዶር ማለት 1 አላዶር ማለት 2 እያለ ሲተረጉማቸው እናያለን። በአጠቃላይ የቤተ ክርስቲያናችን ስነ ጽሑፍ ትኩረት የጌታችን የችንካሮቹ ቁስል ላይ ነው። እነዚህ ስሞች ግን በግሪክ አጥኚዎችና በስነ ልሳን ተመራማሪዎች ዘንድ አሁንም ድረስ መቋጫት ይገኝለት ያልቻለ የሰፊ ክርክር መነሻዎች ናቸው። ከቋንቋ ቋንቋ ሲተረጎም ለውጥ ተደርጎበት ብናገኘውም የላቲኑ ቃላት በተለምዶ የሳቶር ማዕዘን ዘሳቶር ስኩዌር የሚጠራ ሲሆን ቃላቱም ሳቶር፣ አላቶር፣ ዳናት፣ ኤዶር፣ ሮዳስ የሚባሉት ናቸው። እነዚህ 5 ቃላት ከኋላ ወደፊት ከላይ ወደ ታች ሁሉንም ጫፍ ላይ ያሉት ፊደላት መነሻ እያደረግን ብናያቸው ተመሳሳይ 5 ቃላትን የሚሰጡ አስደናቂ ቃላት ናቸው። የእነዚህን ቃላት ትርጉምና ምንጭ በሚመለከት እጅግ ብዙ የምርምር ወረቀቶች የተሰሩ ሲሆን ሁሉን የሚያስማማ ድምዳሜ ላይ ግን አልተደረሰም። ከክርስትናው ዓለም ታሪክ ጋር የተያያዙ ብዙ ታሪካዊ ማብራሪያዎች ያሉት ሲሆን ከዚህ አልፈው ግን ከሂሳባዊ ፍልስፍና ጋር፣ ከስነ ከዋክብት ጋር፣ ከባዕድ አምልኮ ጋር እያያዛ ብለው የጻፉም ብዙዎች ናቸው። የተባለውን ሁሉ መዘርዘር አስፈላጊ ስላልሆነ በክርስትናው ዓለም የተሰጠውን ትርጓሜ ብቻ ግን ለመመልከት እንሞክራለን። የመጀመሪያው ትርጉም በቤተ ክርስቲያናችን ታሪክ ሊቃውንት ዘንድ የሚጠቀሰው ሲሆን እነዚህ ፊደላት በሮም ፖምፔይ በሚባል ቦታ ክርስቲያኖች ይኖሩ በነበሩበት ስፍራ በ4 ቦታዎች በግድግዳ ላይ ተጽፈው መገኘታቸው ነው። የኋላ ሊቃውንት እነዚህን በክርስቲያኖች የተጻፉ ቃላት ሲመረምሩ ክርስቲያኖች በዘመኑ በነበረባቸው ጫና ምክንያት በድብቅ ስልት በግድግዳዎቻቸው ላይ የጻፉት አባታችን ሆይ የሚለውን ጸሎት ሲሆን ከመካከል የተለዩ 2 ፊደላት ኤ ኦ ደግሞ የሚያመለክቱ አልፋና ኦሜጋ የሚለውን የአምላክን ስም ነበር። ይህም በካታኮምብ ሲኖሩ የነበሩት ክርስቲያኖች ከሮም ወታደሮች ለመሸሸግ እንደፈጠሩት በአሳ ስዕል እንደተወከለው የክርስትና አርማ አይነት ድብቅ የሃይማኖት መግለጫ ስልት ነው። በንጉሥ ቆስጠንጢኖስ ዘመን በቆጶዶቅያ የነበረችው የቅዱስ ኤዎስጣቴዎስ ውስጥ ቤተ ክርስቲያን በተሳለ ስዕል ላይ ደግሞ ስቶር አፕሮቶኖስ የሚለው ስም የሦስቱ ሰብአ ሰገል ስም ሆኖ ተጽፎ ተገኝቷል። የላቲን ቋንቋ ሊቃውንት ደግሞ እነዚህ ቃላት በትንቢተ ሕዝቅኤል
ምዕራፍ 1 ከቁጥር 15 ከ17 ምዕራፍ 10 ከቁጥር 2 ላይ ያለውን የእግዚአብሔርን ዙፋን ለሚሸከሙ ስለ አራቱ እንስሶች የተነገረው ቃል በላቲን ቋንቋ መጽሐፍ ቅዱስ ትርጉም ላይ የተጻፈው ጥቅስ ውስጥ ከነዚህ 5 ቃላት አራቱ የሚሉት እንዳሉበት ያስረዳሉ። በእርግጥም ይህ ከሆነ የእግዚአብሔርን ዙፋን ተሸክመው የሚይዙት 40ቱ እንስሳን በሚመለከት ኃይለ ቃል ላይ ያሉ ስሞች የእግዚአብሔር ዙፋን የሆነ መስቀሉን ከጌታ ጋር የሚሸከሙ ችንካሮች በዚህ ስም መጠራታቸው አስደናቂ ምስጢር ያለው ያደርገዋል። እመቤታችን የጸለየችውን ጸሎት ያካተተው መጽሐፈ ባርቶስም በ5ቱ ችንካሮች አምልሃለሁ ብሎ የችንካሮችን ስም ከዘረዘረ በኋላ አምህለከ በ40ቱ እንስሳ ከመንፈሳውያን እለንበለ ሥጋ እለ ይጸውሩ መንበርከ ዙፋንህን በሚሸከሙ ያለ ሥጋ መንፈሳውያን በሆኑት በ4ቱ እንስሳዎች አምልሃለሁ የሚል ጸሎት ማስከተሉን ከዚህ ጋር ማገናዘብ እንችላለን። ሌላው የላቲን ቋንቋ ሊቃውንት ምልከታ ደግሞ ቃላቱን ወደ ጎን በማንበብ ትርጓሜውን ማብራራት ነው። በዚህም መሰረት የ5ቱ ቃላት ጥምረት ዘሪው እርፉን የሚጨብጠው በምክንያት ነው የሚል ትርጓሜ እንደሚሰጥ ያብራራሉ። ሲሆን ቅዱስ ሄሬኔዎስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 37 ላይ ያለውን አንዱ ይዘራል አንዱም ያጭዳል የሚለውን ቃል ይዘው ለተነሱ የዚያ ዘመን መናፍቃን መልስ ሲሰጥ ይህን አገላለጽ በላቲን ቃል በቃል እንደተጠቀሰው አገናዝበው ይጠቅሳሉ። እጽ ይገድላል፣ እጽ ያድናል። ውድ ክቡራን አድማጮቻችን ካነበብኩት ሕማማት የተሰኘው ክፍል 28 ይህን ይመስል ነበር። ክፍል 29 ይቀጥላል። ውድ ጊዜያችሁን መስዋዕት በማድረግ ስላደመጣችሁን በእግዚአብሔር ስም ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።